ከኔ ጋር ጅራ በልበለ ስንጩ ፈኒራል ዋን ከስሮል ከነኒ ያለ ናቱ ይስረት ጉሩማዬ ጅራ ማቲቱ ስንት ጉሩማዬ ጅራ ለለከሰ ጅርታል ዋቃዩ አደገልገለ ከነስ ባሴ ሃሌሉያ እጅኩኒ የሮዲዮ ከሰ ተከርሲላተ የሮዲዮት በቅርብ ጊዜ ነው እንደዚህ ሆነ አይኒ አሁን አክበሲተ ነርቭ ምናምን ይላሉ የሆነ ነገር ይላሉ ይሄ ትግብት ነው እግዚአብሔር አሁን ያፈርስልሃል አንተ ጆና አሜን በልባክ ሃሌሉያ የጉልበት ስራ መስራት ማለት አንተ ራስህ ጉልበት ስራ ትሰራ በጣም ነው የምትለፋው ግን ልፋትህና ኑሮ አልተገናኘም ተሰድበሻል ተኒቀሻል እውነት ነው እሷ እንደው ፊታት ተብሏል እኮ ሄድ እውነት አያው ተዘንግረው ብያል አንቺና እሱ ራሱ አብራችሁ መኖሩን አልወደደም ሰይጣን እውነት ነው ቲተሽ መሄድ ትፈልጊያለሽ እውነት 3 4 ወጥቻለሁ ኩላሊቴን በጣም ያማል አሁን እኔ አንተን አይኔን ትኩር አድርገህ ሳይ ይሄን ኩላሊቴን ያዘ የተኛውን ኩላሊት እስኪ ነፃ ወጥተሃል በሉት አሜን ሁለተኛ ደግሞ ማይጸንሽ በጣም ያመሻል እውነት ነው በጣም ወደ ታች ይገፋል ለሰው መናገር ፈርተሻል ትላንት ወዲያ ራሱ አልክሻለሁ እናስቱር ነበርኩኝ አቃተኝ በጣም አጣደመኝ ጌታ ሆይ ምንድነው አታየኝም እንደሚ ለብቻ አቃተኝ እኮ ጌታ ብያለሁ አለቀስኩኝ ከዚህ በኋላ በሉሲ በኢየሱስ ስም ትጨብጣለህ በሉት እንተዋወቃለንማ እንተዋወቃለን ኢየሱስ ያድናል በእግዚአብሔር ግን እንተዋወቃለን በመንፈሱ አሜን እዚህ ሰዓት ጀምሮ የቤታችሁ መከራ አበቃዋል አሜን ኢየሱስ ይባርካይ በያታላክ ልጅ አልታዘዝም ስል እግዚአብሔር ቀን ሙሉ ጠብቀኝ እየመጣሁ ይፈተኛል ብዬና መጣሁ ትፈተኛለህ ብለህ እግዚአብሔር ዛሬ ይፈተኛል ይሄን ነው ይዘሽ መጣሽው ያኛውስ ያቺ ቤት ናት ሁለት ናቸው አንዱ አለች ሁለት ልጆች ናቸው ያላችሁ እነዚህ ሁለቱ በተለይ ይሄ ህፃን በቃ ያስቸግራል የሆነ ሰዎች አንተን አነጋግሯል አዲስ አበባ እንሂድ ስራ እንስራ እንውጣ ብሎ ነበር ልጆች ህፃናት አብራችሁ ተቃውታችኋል ተነጋግራችኋል ቀንም ተቀጣጥራችኋል ከአንዴም ሁለቴ ቀጠሮውን አንተ በቃ በምክንያት ቀርተሃል በጌታ በኢየሱስ ስም ቅባት እያለ ልጆቻችሁ አይጠፉም እግዚአብሔር እያለ ልጆቻችሁ ለአውሬ አይሰማም መትሮን ጨርሶ እዚህ ከምንከራተት አዲስ አበባ ጎዳና ተዳዳሪ እንሆን እዛ እንኖር ብለህ ሁለት ጊዜ ቃልታ ሶስተኛ አሁን እየተቀጠቁ ሁለት ልጆች አሉ ካንተ ጋር 3 ናቸው ዘራችሁ አይበላ ዘራችሁ አይበላ እስኪ ዘሬ አይበላም በሉስ አንተ ትሄዳለህ ቀጥታ የሚያገኙ የ666 ዋና ሰራተኞች ናቸው አንተን የሚያገኙ ወደዛ ይወስዱና ጥልቅ ውስጥና መስዋዕት የሚያደርጉት ያርዱሃል ደምይት ለሰይጣን የሚገብሩት አንተ ግን ለስራ ብለህ ነው ጎዳና ተዳዳሪ ስል በቃ ልብ ተነስቷል ለነሱ አትታዘዝ ህልም ላይ የሚታው ከባድ ነገር አውሬ ነው የሚታይ ትደነብራለህ ትደነግጣለህ አንቺ ራስሽ አውሬ አይተሻል እንዲህ ያረዱ ያለና ይወጥና ያንሙት ሰላም አትቀድ ብገት ሰልፈላ ገብቼ አንቺ ህልም አይተሻል ሲያርዱት አይተሻል ልጅሽ አይታረድም አረ አይታረድም እጅ ከፋልክ ለቃቃውና ሂድ እሱ ላይ አዚም የጣልክ መንፈስ ሂድ ቀጥላው ቀጥል ማሳውት ልታደርገው ቀጥልታ ወጣ የመጨረሻ የመከራ ዘመን ካንተ ለጣረው ሂድ ነይ ጥምባ ይገባል ምስጋና ትደግሻለሽ በምስጋና ትጠረናለሽ ኤስ ሁሉ ባንቺ በር ምስጋና ያደርጋል የችጋርሽ ዘመን ያበቃል የመከራሽ ዘመን ያበቃል ጻሎትሽን ቀጥይ
አታቆሜ አታቋርጪ። ጀርባ የሰጡ ዘመዶችሽ እየፈለጉ ይመጣሉ። ጀርባ ሰጥተውሻል። መስጠት የሚችሉ መርዳት የሚችሉ በጎን ለሌላው ሲሆኑ አንቺ ላይ ግን እንዲያደርጉ እግዚአብሔር ከዚህ ሰዓት ጀምሮ ባሉበት ነካቸው። ለምን አገባሽ አሉ። እስካሁን ለምን አገባሽ? ውጪ ውጪ። ኧረ በኢየሱስ መንፈሱ ወጋ። አሜን በል። ትዳር የሚያፋታ ጨዳስ ወጋ 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 ወደ ሰ በኢየሱስ የተመታ ይሆን። በኢየሱስ ልቀቃት ልቀቃት። ቀጥል። ዘመናን በልተሃል፣ ህይወቷን በልተሃል። እየጸለይክ ጸሎቷን መና አድርገሃል። ቶሎ በል። እያጓራ ውጣ ከውስጧ እያጓራ ውጣ። እየጸለየች ልጆቿን አስመለጠች። እየጸለየች አሁን ታዲያ ምን ልሁን ብለን ውስጧ የተቀመጥከው? የእሷ ነገር ሁሉ ስለቀናሁት። እሺ ማነህ ካንተ? ቅናተኛ ነኝ። የቅናት ጥቅምት ነህ። መቼ ነው የገባይባት? መቼ ነው የገባባት? የሚሰራው ስራ ሁሉ የቀናው ነኝ። እሺ ልጇን የት ወስደህ ልታሳርግ? የት ወስደህ ልታሳርግ? ታይቦት ወስጄ እሷን አሳብዳታለሁ። እናቷን ወስዳት እሷን ለማሳበድ ህፃናቶቹን ወስደህ ልታርግ። ይሄ እንግዲህ ለስንት ዘመን ያቀልከው? 6 ዓመት አግደህ አሁን ዛሬ ኢየሱስ ይዞሃል። እሷ ውስጥ ምንም አይነት እቅድና አቃቅር ማውጣት አትችልም። እጅ ከፈለው ከፈለኝ ህይወቷ ምን ብያ ህይወቷን ዘመኗን ጤንነቷን ልጆቿን ሰላሟን ለቅቄ እኔ የድግምት መንፈስ የቅናት መንፈስ አልችልም ብዬ ተማልኬ በኢየሱስ ወደ ታዘዘ ሊጠልቅ አውቀተለ ቀጥለናል። ሄድ ቀጥል። የመጨረሻ ሄድ ታላ አንተ ለጌታ ክብራተ ኢየሱስ ጌታ ሃሌሉያ። አባት ሆይ በጌታ በኢየሱስ በዚህ ቤተሰብ ላይ ስላሳየው ታምራት ስለገለጥከው ድንቅ እናመሰግናለን። አሜን። ዋጋቸው የሚወረወርባቸው ፍላጻ በየትኛው አቅጣጫ የሚመጣ አይችላቸው። አሜን። ቤት ውስጥ ያለችው ብላቴና በደም ይትቀደስ። አሜን። መርገም ይሰበር። እነሱ እዚህ ነፃ ወጣሉ። እዚህ የተቀመጡ ጉባኤ ቤታቸው፣ ትዳራቸው፣ ልጆቻቸው ሁሉ በኢየሱስ ነፃ ይወጡ። አሜን። እርግማን ይሰበር። አሜን። እልል ያለ